ከዚህም በኋላ ይህ ሕፃን በተወለደ ጊዜ ለአምላኩ ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናቱ አላቀፈችውም፣ ጡትም አልጠባም። ከዚያን የነበሩ ሁሉ ይህንን በማየታቸው እጅግ ተደንቀው አምላካችንን አመሰገኑ። ከ3 ዓመት በኋላ እግዚአብሔር መልአኩ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ወስደ ከበራቸው አስቀምጥ። አበምኔቱንም ሕፃኑን ከበር ላይ አንስተው ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡ መንፈሳዊ ነው፣ ይኸውም ከእግዚአብሔር የመጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊው መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ተቀብሎ በክንፎቹ አቅፎ ስሞት እስከ 7ኛው ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦት አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰድና ተባርከው አለውና ወስዶ አስባረከ። እመቤታችንም ከባረከችው በኋላ ዳግመኛ ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉ ሁሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት ሁሉ እንዲባርኩት አደረገ። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃኑን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህ፣ ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉና ሰላሜ ካንተ ጋር ይሁን አለው።